አንዲት መስከረም 21 ቀን የምናከብራት አንዲት በጣም ቅድስት ሴት አለች እና መልኳ በጣም የተደነቀ ነው ሰውኛውን እና ይች ሰው መልከኛ ናት። የንጉሥ ልጅ ይወዳታል። እንዲያገባት ይጠይቃታል፣ እምቢ ትለዋለች እና በዘመኑ ከነበረው ጠንቋይ ሄደች እና ከጠንቋዩ ሄዶ ምንድነው ያደረገው? መስተፋቅር አድርግልኝ ያልከኝን እከፍልሃለሁ ይለዋል። ቆጵርያኖስ ይባላል አለ የተባለው የምድር ጠንቋይ ነው። ከዛ ሄዶ እባክን ይችን ሴት እሺ እንድትለኝ አድርግ። ከዛ እሺ ብሎ አመጣልሃለሁ ብሎ ብሩን ይቀበላል። እንደዚህ ለሚያደርጉ ጠንቋዮች ግን ወዮላቸው በእውነቱ ማለት ነው። ከቃሉ ጋር ናቸው። እውነት ይሄ በመስተፋቅር ሚስት ማግባት ባል ማግባት የሚል ማረፍ አለባችሁ እናንተ ቢሆን። እኔ አንድ ነገር ልንገራችሁ፣ ሞራላችሁን እኮ ራሱ ልታስቡለት ይገባል። ያ ማለት ይውላችሁ አስደግመ ሴት አገባህ ወይም ባላገባህ ማለት አንተ የማትወደድ ሰው ነህ ማለት ነው። በግድ ነው እንጂ አስደግመ ነው እንጂ በጣም የምታስጠላ ሰው ነህ ማለት ነው። ራሳችሁን ትሰድባላችሁ እንዴ? ነውር እኮ ነው። ራሳችሁን የምወደድ ሰው ነኝ ማለት አለባችሁ እኮ። እኔ በጣም ተወዳጅ ሰው ነኝ፣ የእግዚአብሔር ልዩ ፍጡር ነኝ፣ በእግዚአብሔር አምሳል የተፈጠርኩ ነኝ ማለት አለባችሁ እኮ። ስለዚህ እንደዛ አደረገ። መጨረሻ ላይ እሷ ደግሞ ዳዊቷን ትጸልያለች፣ እግዚአብሔርን ታመሰግናለች። እግዚአብሔር እረኛዬ ነው፣ የሚያሳጣኝስ ማን ነው? በለመለመ መስክ ያሳድረኛል፣ በረፍቱ ውኃ ዘንድ አሳደገኝ። ነፍሴን ከጥፋት ወደ ልማት መለሳት። ማዕድን በፊት አዘጋጅህልኝ በጠላቶች ፊት፣ በትርህና ምርኩዝህ እነሱ ያጽናኑኛል። በሕይወቴ ዘመን ሁሉ ምሕረትህና ይቅርታ ይከተሉኛል። በሕይወቴ ዘመን ሁሉ በእግዚአብሔር ዘንድ ቤት እኖር ዘንድ እያለች ስለምናል ታመሰግናለች። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስደነግጠኝ ማን ነው? እግዚአብሔር የሕይወቴ መታመኛዬ ነው፣ የሚያስፈራኝስ ማን ነው ትላለች። አቤቱ የሚያስጨንቁኝ ምንኛ በዙ፣ ጠላቶቼ የሚያድንሽ ማን ነው ወዴት ነው ይላሉ። አንተ ግን አቤቱ ክብሬ ወመልዕለ ርእሴ፣ ከፍ ከፍ የምታደርገኝ የምታስከብረኝ ከራሴ በላይ ያለህ ዘውድ አንተ ነህ እያለች መዝሙረ ዳዊትን ትዘምራለች። አጋንንቱ የእሷን ልብ በርብረው ሰውየውን እንድትወድ ለማድረግ ሲመጡ እሷ እየዘመረች ያገኟታል። እዛ ጆሮአቸውን ብላ ትመልሳላቸዋለች። በያዕቆብ ላይ ጥንቆላ በእስራኤል ላይ ሟርት አይሰራም ተብሎ ስለተጻፈ እዚያው ላይ ይመለሳሉ። አጋንንቱ ሁሉ እየመጡ ቆጵርያኖስን እንደውም ያሰቃዩታል። ወደዚህ ሰውዬ ወደዚያ ሴትዮዋ ተላከን እያሉ። እናንተሳ ድግምት ሲላክባችሁ ምን ውላችሁ ትገኙታላችሁ? ተኝታችሁ። ችግሩ ይሄ ነው። ተኝታችሁ ስለምትገኙ፣ አንደኛ ስለምትፈሩ ስለማታምኑ፣ ሁለተኛ ስለምትፈሩ። አትፍሩ። ከፈራህ ይጠነብሳል ሰይጣን። አትፍሩ። የእግዚአብሔር ልጆች በመሆን